የወሳፕ እንዴናችሁ ቴል ቬንቴጅ እባላለሁ። ለማታውቁኝ ፎሬክስ ትሬደር ነኝ። በዚህ ዩቲዩብ ቻናል ላይ በፎሬክስ ዙሪያ ያሉ ማንኛውም ነገሮች ለመስራት ሞክራለሁ። ዲጂላችሁ እንደምትወጡ ተምኔል ላይ እንዳያችሁት ቻሌንጅ ለመጀመር አስቤ ነበር። ይሄም ቻሌንጅ የሚሆነው በ30 ትሬዶች ምን ያህል ፕሮፊት ጌን አደርጋለሁ ወይም ምን ያህል ሎስ ይኖረኛል የሚለውን ለማወቅ ነበር እና ወደ ሪል አካውንት እስካሁን ድረስ አልገባውም። ያ የሚሆንበት ምክንያት ትንሽ አንደኛ ኢትዮጵያ ውስጥ ስኖሩ ካፒታሉን ለማግኘት ትንሽ ያስቸግራል እና ሁለተኛ ደረጃ ደግሞ ካፒታሉን ማግኘታችሁ ሎስ ማድረጉ ያስፈራል። ያ የሚሆንበት ምክንያት ትንሽ ሳይኮሎጂያችን ላይ ገንዘብ ማጣት የሚለውን ነገር ስለማልፈልገው ነው እና ይሄም እንዳይሆን ደግሞ አሁን እኔ ያንን ሳይኮሎጂ ፍራቻ ያለው ወደ ሪል አካውንት ከምገባ በእነዚህ 30 ትሬዶች መሃል ትሬድ በማድረግ እና ምን ያህል ስትራቴጂ ጠንካራ እንደሆነና ሳይኮሎጂ ላይም ድክመት ያለብኝ ነገር ፊክስ እያደረኩ በመሄድ ለቀጣይ ወደ ሪል አካውንት ስገባ ያንን ድክመቶች እንዲቀንስልኝ ለማድረግ ነው እና ይሄንን ትሬድ ዋናው ጎሉ በእነዚህ 30 ትሬዶች ውስጥ የስትራቴጂን ጥንካሬና ድክመትና በዛም ጎን ለጎን ደግሞ የሳይኮሎጂ ጥንካሬ ምገነባበት ይሆናል ብዬ ተስፋ አደርጋለሁ እና ይሄንንም ቻሌንጅ ዩቲዩብ ላይ ለማምጣት ያሰብኩበት ምክንያት ቢያንስ ለሚጀምር ለአንድ ትሬደር ወይም ፕሮግረስ ያደርግ እንደኔ ላለ ትሬደር ይጠቅማል ብዬ በማሰብ ነው እና ይሄንንም ቻሌንጅ በደንብ ለመከታተል ለምትፈልጉ ዩቲዩብ ቻናሌን ሰብስክራይብ በማድረግ እና ኖቲፊኬሽን ኦን በማድረግ ዩቲዩብ ቪዲዮ በመለቅበት ሰዓት እንዲደርሳችሁ ማድረግ ትችላላችሁ። ተጨማሪ ሌላ ጥያቄዎችም ካላችሁ ከታች የኢንስታግራም እና የቲክቶክ ፔጅን አስቀምጥላችኋለሁ። እዛ ላይ ገብታችሁ ፎሎ በማድረግ የምትጠይቁኝ ጥያቄ ካለ መጠየቅ ትችላላችሁ እና ተጨማሪ አፕዴትም እዛ ላይ ማሳወቃችሁ ይሆናል። ሰብስክራይብ አድርጋችሁ መጠበቃችሁ እንዳትረሱ።